የጠራ አስገባን በላቸው የሰላም ኮሚቴ ነው ለምን የምን ሰላም ነው ሰላም ነው እስካሁን ድረስ እዚህ ሀገር ላይ እሱ እኮ ላይ በላቸው ምንድነው እኔ ጋር ችግር ካለ አውራ እዚህ ጋር በወንበር ዙሪያ መነጽሩን አውልቀው አንደ በእናትህ እንጂ ካኝቴ ነው ቁጭ ብለህ ነው እሱ ላይ ባገባቢው ላኩ ምን ለምን ነው ያፈለከኝ እሱን በአካል ተቀምሰው ነው የምናወራው ለና ዘግዝጋኝና ያረበናትን ያልፈራ መዳኔ ለምን አልፈራ በአካል ምናምን ብለህ አታስፈራረኝ አንተ በስተመጨረሻ አርሰናል የሚበላው ዋንጫ ይሄ ሆነ ምንድን ነው ዋንጫ ባይበላ ሩዝ ይበላ What's up my family dinner? What's up? My family dinner. አላላ ያው እንደተለመደው እናንተ ዘና ፈታ ለማድረግ ያው በቦታችን ከች ብለናል ከናንተ የምትጠብቀው ይህ ቪዲዮ ላይክ ማድረግ አዳዲስ ሰዎች ካላችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ የሳቅታ ፋሚሊ በነፃ መቀላቀል ትችላላችሁ ዛሬ አዝናኝ ፈታ የሚያደርጉ ቪዲዮዎችን እንዴት ተጠብቀው ምን ሆነሽ ነው አባቴ ኩላሊቱን ታሟል እና ንቅለ ተከላ ያስፈልገዋል ይደረገዋ ብሩን አግኝተናል ኩላሊት ግን አላገኘንም የሚለግሰው ሰውዬ ደሙ ኦፕላስ መሆን አለበት ይባላል የኔ ደም ኦፕላስ ነው እኔ ሰጣቸዋለሁ አንተ ልሰጠው አው ብዙም ባንቆይ ፍቅረኛዬ ነሽ የፍቅረኛዬን አባት ታማው ዝም ብዬ ማየት የሚያስችለኝ ይመስልሻል እኔ ሰጣቸዋለሁ እዚህ ጋር ፈርም ልጄ አመሰግናለሁ እርሶኮ ማለት እንደ አባቴ ኖት ችግር የለውም አመሰግናለሁ እሺ የኔ ውድ አፈቅርሻለሁ ሲስተር ማደንዘዣውን ይወጉና ቀዶ ጥገናውን እንጀምር ኤፍሬም ነቃ አው ዶክተር የፍቅረኛ አባትስ ወደ ቤታቸው ሄደዋል እኔን ትተውኝ አው የህክምናውን ወጪ አንተ ትከፍለዋለህ ብለዋል በኢየሱስ ሜሮን አቤት ሆስፒታል ብቻዬን ጥላችሁኝ ሄዳችሁ እኮ አባባ እንዴት ናቸው አባቴ ደህና ነው አንተ ማን ነህ ፍቅረኛሽ ፍቅረኛ ይልኝ ማን ነው ልጄ ማን ነው እኔ ነኝ አባባ ኩላሊት አላቀም ኩላሊት የሰጠሁት እኔ ነኝ እኮ እኔ ነኝ የሰጠሁት ምን አትሽም ተዛ እግዚአብሔር ይስጥልኝ ወጣ ይተካ what ቃሪ መስላሽው ወዲህ አታለች ለኩላሊት ብላ ለኩላሊት ብላ ለኩላሊት ብላ ለኩላሊት ብላ ለኩላሊት አራቺላ እግዚአብሔር ይመስገን እንዴት ነሽ አንድ ጓደኛ ያለ ሚስት የሚፈልግ ከሱ ጋር ተጋባችሁ አላሁ አክበር እንዴ ሙስሊም ነሽ እንዴ አይ ክርስቲያን ነኝ በጣም ጥሩ ነው ሻንቆ ይባላል በጣም ጥሩ ልጅ ነው ጸባዩ በጣም ጥሩ ነው ሻንቆ ነው ስሙ በጣም ነው ሚስት የሚፈልገው ለዛም ሻንቆ ሆኖ ነው እንዴ ምን ነው ሻንቆ ምን ነው መጥፎ ነው እንዴ አረ ነው ጉዲና ላይ አረ ነው ጉዲና ላይ ነት ይሁን ላምጣው አታምጣ ዲቂቤ ወዴት ነው እዚህ ኩቺን ቤት ልገፋ ምንድነው ምን ልገፋ ችግር ማለት ቂቤ ወተት አለ ስንት ነው 100 ብር ምንድነው እስከነላስቲኩ ነው እስከነላስቲኩ ነው ወይ አረ እስከነላሟ ማይኮ ምንም አረ ቂቤው ምንድነው ምን አይኔ ዝም ብሎ እያለቀሰ ነው አይኔ ዝም ብሎ እያለቀሰ እና አባብለው አቤት ምንድነው ሚጣዬ እህትሽ ልጅም አለች ፈልጋት ነው አዎ ሚጣዬ እናትሽ ሳሰማ ትገቢና በጆሮ ልጁ በር ላይ እየጠበቀሽ ነው በያትሽ ቶሎ ወይ አረ ችግር የለውም እማዬ ሳሰማ ነግርላለሁ እዚህ ጠብቀኝ ምንድነው እማዬ ምንድነው እማዬ ነይ ቁጭ በይ ምንድነው የምትጮሁት ይሄኔ የባለፈው ልጅ እናትሽ ሳሰማ ነይ ብሎሻል በር ላይ እየጠበቀሽ ነው የባለፈው ልጅ እማዬ
ምግባችንን በላብን፣ ቲቫችንን አየብን። እኔ ደግሞ ውጪ ብሎ አስወጥተውኝ ነበር። አይደለም ቆይ ማይ እንደምታስበው አይደለም ላስረዳሽ። በስተመጨረሻ አርሰናል የሚበላው ዋንጫ ይሄ ሆነ። ምንድን ነው? ዋንጫ ባልበላ ሩዝ ይበላ። ሁለተኛ ደረጃ ላይ ያለ ሰው ተመልከት። ሁለተኛ ደረጃ ያለ ክለብ አንድ ሙሉ የጻፈ ደራሲ ለእናቱ የገዛ ደብዳቤ በጻፈ ማይችል ይተቻላል። ይኸው ልክ እንደዚህ አይነቱ አርሰናል ቻምፒዮንስ ላይ ይካፈል ነው። ትናንት በሜዳው ተዘርፏል። ወይ አርሰናል ብሎ የተሳካለት አርሶ አደሩ ብቻ ነው። ተማሪዎች ሂሳብ አስተማሪ ስለሞተ ነገ ትምህርት አይኖረንም። ሁላችንም የቀብሩ ስነ ስርዓት ላይ እንገኛለን። የስ ያላችሁ? አዎ ቲቸር፣ ሂሳብ አስተማሪን አንወደውም ነበረ። ሁሌ ሲያስተምረን ካፉ ምራቅ ይዘንባል፣ ይታፋል። እያበሰበሰ ሲያስቸግረን ዣንጥላ ይዘን መምጣት ጀመርን እና ደግሞ ብዙ ነበር የሚያጽፈን። አንዴ ሙሉ ዩኒት ዋንን በአንድ ቀን ጽፋችሁ ነው አለን። ባይሞት ደግሞ ሙሉ ዩኒት ቱን ያጽፈን ነበር እና መሞቱ ጥሩ ነው። ተገላገልን። እንኳን ሞተ። ቲቸር አልሞትክም እንዴ? አልሞትኩም። ሞቷል ብለህን አልነበረ? ፍራንክ ልናረጋችሁ ነበረ ምን ያህል እንደምትወዱት ለማወቅ። እናንተ ግን ይቅርታ ቲቸር አላሰብነውም ነበር። በኋላ ዣንጥላ ይዞ መምጣት አይቻልም። ለነገ ደግሞ ሙሉ ዩኒቱን ጽፋችሁ ትመጣላችሁ። ቲቸር ይቅርታ ዶክ ነው ማዘንባችሁ። ኧረ ማን አስማተኛው እኝልሻለሁ። ኧረ እባክህ እንዴት ቅድም የሽንት ቤቱን በር ስከፍተው መብራቱ ራሱ አይበራም? አንተ ያማል እንዴ? ፍሪጅ ውስጥ እኮ ነው የሸናኸው። ያኔ ልጅ ሱቅ ልወጣ ነው። ምን ይዤ ልምጣ? አይ አንቺ ከወጣሽ በቂ ነው። ምን አልክ አንተ? ዱቤ አይ ይገባዋል፣ የምር ይገባዋል። አማ እንዴ ጓደኛዬ አባት ሲሆን አባዬ ዛሬ አልመጣም፣ ውጭ ነው የማድረው። ምን አዳር መጠጥ እየጠጣ ልታመሽ ነዋ? ኧረ ለዛ አይደለም አባዬ። እና ከጓደኞች ጋር ልታጨስ ነው ሄደ? ኧረ አባዬ ማጨስ ነው እንዴ? እያወቅኝ ከሴቶች ጋር አብረህ ልታድር? ምን ሆነ አባዬ? ለኔ እንደዚህ አይነት ነገር አይመቸኝም ጭራሽ። እና ለዛ ካልሆነ ቤት ብትቀመጥ አይሻልም እንዴ? ምን ሰራ እንዴ ይቻላል እንዴ? እያያቴንም እንዴ? ረጨብኝ እኮ በጣም ይቅርታ አላየውክም። ማየት ነበረባ። ደንባራ ጀዝባ። የህይወቴ መመሪያ ትህትናና ትዕግስት ናቸው። ትህትናና ትዕግስትን ገንዘቡ ያደረገ ሰው እዚህ መስሪያ ቤት ከቀጠራችሁኝ ከስራ ባልደረቦቼ ጋር በመግባባትና በመከባበር ለካምፓኒያችን እድገት እሰራለሁ። በጣም ጥሩ። እኔ ተስማምቻለሁ። አመሰግናለሁ። ምንም አይደል። የመጨረሻውን ውሳኔ የሚወስነው ማናጀራችን ነው። እሱን ታወራዋለህ። አቤል ፋይሉ አለቀለህ? እንደውም መጣ። ተዋወቁ፣ አቶ ኤፍሬም ይባላሉ። እሺ ሰላም። ትተዋወቃላችሁ? መንገድ ላይ ተዋወቀን ነበር። አዎ መንገድ ላይ ተዋወቀናል። ውሃ ሳያውቁ ውሃ ረጩኝ። ሳያዩ አላዩኝም ነበረ። አላዩኝም። በቃ ይቅርቱ። ጅብ ገንጅፌ ኧረ አንድ ጭዌ በምንታ በፍርፍር ምን አለ በፍርፍር ሚስትን ሳረጋት አንተ ቆረ ጨፍር ቅዘን አረ ህዝቤ በቀለድ ጀምሮ በጣም ናፈቃችሁ ሰው ቲክታክ ላይ ማን ነው? ለኔ ደግሞ በጣም ናፈቀኝ ሰውና ይሄን ቪዲዮ ደግሞ ደጋግሜ ባየው ማይሰለቸኝ ቪዲዮ ነው። ለእናንተ ልጋብዛችሁ እስቲ። እናንተ ደግሞ ኮሜንት ላይ የእናንተን ሀሳብ እስቲ ታስቀምጣላችሁ። እስቲ ቪዲዮውን እኔ አላጓጓችሁም? እስቲ ላሳያችሁ። ሾፍ ፈላል ሲግማ መሆን ከፈለክ ሴት ልጅ ጋር ምናምን ስትሄድ አትሳቅ። በቀልዷ ምናምን ሄድባት
የምሬ በአትበለ ምስቴክ ቸኮላት ወዴት ነው የሄድኩ? ኧረ ጌታ ይመለስ የምትሉ እስቲ አንድ ቁጥር ኮሜንት ላይ አይመለስ የምትሉ ደግሞ ምንም አትጻፉ። ሂዱ አችልም አንተ የለም። አዎ እውነቱን ብሏል። በቃ ይኸውልህ ክብር ነው። ረጅም አጫወትን ይበቃሃል። ለአንተ ክብር ነው። ከኛ ጋር ሜምበሮች የት ነው ያላችሁት? አኩቻዬን ያህል ስገነፋ የት ነው ያላችሁት? ኧረ ሜምበሮች ጌታ ኧረ ሜንሽን ለሜምበሮች እስቲ ሰላም ሄድፎን እንድታረጉ ይመከራል። ምክንያቱም አልባሌ ነገሮች ልል ስለምችል ጌታ ቶማስ በል ራስን ቅጣ መጀመሪያ ችጋራ ኧረ ጌታ ቶማስ በጨረስ ነው። አንተ ያመሃል ጤነኛ አይደለም እና በእናትህ እንዴ እኛ ማላመድ ሙዳችን ለመድኃኒዓለም የከተማ ልጆች